ልቤን የወሰድከው አንተ ካለህበት ከምትገኝበት በመቅደስ ሆነ ሁላ ስብሃለው ደስ የሚያሰኘውን ፊትህን እሻለው እፈልግሃለው እንደምትናፍቅ ዋላ ወደ ውሃ አግኝታ እስክትረካም ከዛ በበረሃ ምንም አይታያት ማንም አያስቆማት እንዲሁ አምላኬ ነው የነፍሴ ጥማት ነው የነፍሴ ጥማት አገኘሁህና ጥሜን አረካኸው ግን ደሞ እርካታዬ አንተም ያስናፍቅ ነው አሁንም ልቤ ይፈልግሃል በነገሮች መሃል ሐሳቤ ወሰዳል ወዳንተ ይሄዳል ልቤ ነህ የነፍሴ ጥማት ልቤን የወሰድከው አንተ ካለህበት ከምትገኝበት ዋናዬ ልቤ ትኩረት ያይኔ ደግሞ ፍዘት የጆሮዬ ጉጉት ድምፅን ለመስማት በእጅ ለመለካት ረሃቤ ክብር ነው ውበት ጥማቴ በሰማዩ ስርዓት ተወስዷል መሻቴ የምድርን ግሳንግስ ትቼ ወደ ኋላ ወደ አንተ ሮጣለሁ ዘውትር እንድሞላ አንተ ልቤ ረሃብ የነፍሴ ጥማት ልቤን የወሰድከው አንተ ካለህበት ከምትገኝበት ዋናዬ ልቤ ትኩረት ያይኔ እግዚአብሔር መልካም ነው። እግዚአብሔር ይባረክ። እግዚአብሔርን ደግሞ ስለዚህ ስለ ሮብ ፕሮግራም እናመሰግነዋለን። ጌታ ይመስገን። እግዚአብሔር ፊት እንድንሆን ጌታ ፊት እንድንሆን የእግዚአብሔርን ድምፅ እንድንሰማ እግዚአብሔርን እንድናመልክ ከእግዚአብሔር ጋር ህብረት እንድናደርግ እንደገና ሌላ ቀን ከቅዱሳን ጋር ስለሰጠን ጌታ ይመስገን እና እግዚአብሔር መልካም ነው። ሃሌሉያ። በህይወታችን ያለው ሐሳብ ያለው ዓላማ ሁሉ ጊዜ መልካም ነው እና እግዚአብሔር ደግሞ በእኛ ህይወት ውስጥ በሰጠነው ጊዜና በሰጠነው እድል መጠን እግዚአብሔር ይባርከናል፣ ይገናኘናል፣ ህይወታችንንም ይዳስሰዋል፣ ድምጹን ያሰማናል። ቃሉ ሲናገር ዛሬ ተብሎ ሲጠራ ድምጹን ብትሰሙ መንፈስ ቅዱስ እንደሚናገር ዛሬ ተብሎ ሲጠራ ይላል። ስለዚህ በየዛሬው ሃሌሉያ በየዛሬው እግዚአብሔር ለኛ ድምጽ አለው። ስለዚህ ጌታ እናመሰግናለንና ባለፉት ሳምንት 2 ሳምንት ሆነው እንግዲህ ይሄ ፕሮግራም ከተጀመረ ዛሬ 3ኛ ሳምንት ነው። የዛሬ 2ቱን ሳምንታት እግዚአብሔር ሰው ጋሽ ዳንኤል የጉበኞች አገልግሎት በሚል ሐሳብ 2 ትምህርት አስተምሮ ነበር። በጣም ጌታ ባርኮናል። እግዚአብሔር እጅ በመካከላችን ተመላልሳለች። ዛሬ ደግሞ ከኔ ጋራ ኢየሱስ ሲልቅ ኢየሱስ ከፍ ሲል የሚል ሐሳብ ከእግዚአብሔር ቃል ከዮሐንስ ወንጌል ምዕራፍ 3 እንካፈላለን። ሐሳቡ በህይወታችን ኢየሱስን ከፍ ማድረግ፣ በአገልግሎታችን ኢየሱስን ከፍ ማድረግ፣ ኢየሱስ በህይወታችን ሲከብር ከፍ ሲል ሲልቅ የላቀውን ስፍራ ሲይዝ የሚል ሐሳብ ነው። ጌታ ይመስገን። እንግዲህ ቃሉን እየተማርን ስንመጣ
ሐሳቡን እናገኘዋለን። የዮሐንስ ወንጌል ምዕራፍ 3 ላይ እናወጣና ከቁጥር 25 ጀምሮ እስከ 30 ድረስ አነባዋለሁ። የፈለኩት ቃል ቁጥር 30 ላይ ነው ያለው። ጌታ ይመስገን። ከዛ በኋላ አብረን እንጸልያለን። የዮሐንስ ወንጌል ምዕራፍ 3 ዮሐንስ ስለ ኢየሱስ የተናገረውን የመሰከረው ማለት ነው። እንደዚህ ይላል። ስለዚህ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስም መለሰ እንዲህ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልሁ ራሳችሁ ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። የፈለግኩት ቃል የመልእክታችንም ርዕስ እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድሩን ነገር ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውንና የሰማውን ይህን ይመሰክራል። ምስክሩንም የሚቀበል የለም። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና። አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁም የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። እስቲ እንጸልይ። ሁላችንም ጌታ እንዲያስተምረን ድምፁን እንዲያሰማን ልባችንን ለመንፈስ ቅዱስ ከፍተን እንጠይቀው። ጌታ ሆይ እናመሰግንሃለን። አንተ በዚህ እንዳለህ እናውቃለን። ሃሌሉያ። በደም ዋጅተህን የራስህ ገንዘብ አድርገህን ከጥፋት አውጥተህን ከክፉ መንገዳችን መልሰህን ጌታ ሆይ ልትባርከን በፊታችን ስላለህ እናመሰግንሃለን። እግዚአብሔር ሆይ አንተ መልካም ነህ፣ መልካም ነህ። እግዚአብሔር ሆይ መልካም ነህ። ስለ መልካምነትህ እናመሰግንሃለን። በዚህች ምሽት ያው ቃልህን ከፍተናልና በመካከላችን ትሰራ ዘንድ ቃልህንም ትገልጥልን ዘንድ ትመግበን ዘንድ የልቦናችንንም አይኖች ታበራቸው ዘንድ መንፈስ ለአብያተ ክርስቲያናት የሚናገረውን ተብሎ እንደተጻፈ እግዚአብሔር ሆይ መንፈስ ቅዱስ ሆይ እኛንንና ቤተ ክርስቲያንህ እኛንንና አካልህ ትናገረን ዘንድ ራሳችንን እንከፍትልሃለን። እግዚአብሔር ሆይ ጆሮአችንን እንሰጥሃለን፣ ልባችንን እንሰጥሃለን። እግዚአብሔር ሆይ የምናገረውን እኔንም እግዚአብሔር ሆይ ከራሴ አንዳች እንደሌለኝ አንተ ታውቃለህ። ነገር ግን ከሰጠኝ ጸጋ የተነሳ እግዚአብሔር ሆይ ከበራልኝ ብርሃን የተነሳ የሰጠኝን ሁሉ የምሰጥበትን ጸጋ በሕይወት ያፍስሰው። አመሰግናለሁ። እግዚአብሔር ሆይ ምን እንደምትናገሩ አትጨነቁ አልካቸው ደቀ መዛሙርትን። በእናንተ ያለ መንፈስ ቅዱስ ይናገራል እንዳልክ በእኔ ተናገር፣ ሕዝብም ይሰማል፣ እኔም እሰማለሁ። በኢየሱስ ክርስቶስ ስም አሜን። ጌታ ይመስገን። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በሕይወታችን የሰራውን ስራ ኢየሱስ ክርስቶስ ወደዚህ ዓለም መምጣቱንና ለኛ ያደረገውን ነገር መጽሐፍ ቅዱስ ሲነግረን
እርሱ ከሞት ሊያወጣን እንደመጣ ከጥፋት ሊያወጣን እንደመጣ በመምጣቱም በመሞቱና በመነሳቱም ከጥፋትና ከሞት ከጨለማ ዓለም ውስጥ እንዳወጣን መጽሐፍ ቅዱስ ይነግረናል። ኢየሱስ ክርስቶስም በዚህ ምድር በተመላለሰበት ጊዜ ይሄንን ሲናገር እናገኘዋለን። ባደረገውም በሰራውም ስራ እየተናገረ በጨለማ ለሚሄድ ሕዝብ ታላቅ ብርሃን ወጣለት፣ የሰው ልጅ የጠፋውን ሊፈልግ መጥቷል እያለ እግዚአብሔር ወደኛ መምጣቱ እኛን ከጥፋት ዓለም እኛን ከሰይጣን እጅ አውጥቶ እግዚአብሔር ወደ ሰላምና ወደ እረፍት ወደ እግዚአብሔር መንግስት ሊያስገባን እንደሆነ መጽሐፍ ቅዱስ ያስተምረናል። እና ደግሞ በሁለተኛ ደግሞ ይሄንን ያደረገበትን ምክንያት ይነግረናል ቃሉ። እግዚአብሔር በህይወታችን ውስጥ ማዳኑን የገለጠበት የኢየሱስ ክርስቶስ ወደዚህ ምድር መምጣትና ሰው ሆኖ መወለዱና በመስቀል ላይ ነፍሱን ስለኛ አሳልፎ መምጣቱ ምክንያቱን ሲነግረን መጽሐፍ ቅዱስ ከወደደን ከትልቅ ፍቅሩ የተነሳ ነው ይለናል። ስለወደደን እርሱ ስለወደደን እንዳዳነን ይነግረናል። የሰው ልጅ እግዚአብሔር አንድያ ልጁን እስኪሰጥ ድረስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ዓለምን እንዲሁ ወዷል ብሎ የእግዚአብሔር ዓላማ እኛን የማዳን ዓላማው ፍቅር እንደሆነ ቃሉ ደጋግሞ ያስተምረናል። ነገር ግን እሱም ብቻ ብሎ አያቆምም መጽሐፍ ቅዱስ። የእግዚአብሔር እኛን የማዳኑ ወደ እርሱ የመምጣቱ ወደኛ የመምጣቱና በእኛ ሕይወት ውስጥ የእግዚአብሔርን መልካምነት እግዚአብሔር የመግለጡ እኛን ከጥፋት የማውጣቱን ምክንያት ሲነግረን አንደኛው ለእርሱ ክብር እንሆን ዘንድ ነው። ሃሌሉያ! እርሱ በእኛ ሕይወት ውስጥ ይከብር ዘንድ ነው። ሃሌሉያ! ሐዋርያው ጳውሎስ በመልእክቶቹ በሚጽፍበት ጊዜ እንዲህ ከሚያህል ሞት ከጥፋት አወጣን ይልና በውድ ልጁ እንዲሁ የሰጠን የጸጋው ክብር ይመሰገን ዘንድ ይሄንን አደረገ ይላል ኤፌሶን ምዕራፍ 1 ላይ ከቁጥር 6 ጀምሮ። እግዚአብሔር ያዳነን የጠራን ያወጣን አንደኛው ምክንያት እኔና እናንተ የእግዚአብሔር ክብር እንድንሆን ነው። እግዚአብሔርን እንድናከብረው ነው። እርሱ በእኛ ሕይወት እንዲከብር ነው። ምን በማድረጉ? እኛን በማዳኑ። ሃሌሉያ! በእኛ ውስጥ በሰራው ስራ። አያችሁ፣ የሰዎችን ቋጠሮ ሲፈታ ቃሉ ሲነግረን ኢየሱስም ክብሩን በዛ ገለጠ ይላል። ሃሌሉያ! ደቀ መዛሙርቱም በሱ አመኑ። ስለዚህ እግዚአብሔር በእኛ ሕይወት ውስጥ ሊከብር ነው ያዳነን። አንደኛው ወደ እርሱ የጠራን በሕይወታችን ውስጥ ጌታ ሊከብር እንደሆነ ይነግረናል። በዛው በኤፌሶን መልእክቱ ላይ የጸጋውን ባለጠግነት ያሳየን ዘንድ በምዕራፍ 2 ላይ ይሄንን አደረገ። ስለዚህ ማንም ሰው ሊመካ አይችልም፣ አያስፈልግም ይላል። ለምን? በጸጋው ባለጠግነት ነው ይሄንን ያደረገው። እርሱ በእኛ ሕይወት ውስጥ የራሱን ክብር ሊገልጥ ነው ይሄን ያደረገው። ወዶን አደረገ። ነገር ግን በዛው ልክ ደግሞ በእኛ መዳን እግዚአብሔር ይከብር ዘንድ በሕይወታችን ይልቁንም ደግሞ ድነን በሕይወታችን ጌታ ይከብር ዘንድ ወደ እግዚአብሔር እንደመጣን መጽሐፍ ቅዱስ ይነግረናል። ሃሌሉያ! ሃሌሉያ! ጴጥሮስም ባለፈው እሁድ ዕለት ጋሽ ዳንኤል አስተምሮናል። አንደኛ ጴጥሮስ ምዕራፍ 2 ላይ እናንተ ግን አለ ከድቅድቅ ጨለማ ወደሚደነቀው ብርሃኑ የጠራችሁ የእርሱን በጎነት ትናገሩ ዘንድ የተመረጠ ትውልድ፣ የንጉሥ ካህናት፣ ልዩ ሕዝብ ናችሁ። እናንተ ድሮ ወገኖች አልነበራችሁም፣ አሁን ግን የእግዚአብሔር ወገኖች ሆናችሁ። ምን እንድትሆኑ? የእርሱን በጎነት እንድትናገሩ። ምንድነው የእርሱን በጎነት የሚናገረው? በእኛ ሕይወት ውስጥ እግዚአብሔር የሰራው ስራ ነው። ስለዚህ እርሱ በሕይወታችን ሊልቅ ሊከብር እግዚአብሔር ይፈልጋል። እግዚአብሔር ፈልጎ እኛን አዳነን። ሃሌሉያ! ሃሌሉያ! ጳውሎስም ለሮሜ ሰዎች ሲጽፍላቸው ሮሜ ምዕራፍ 8 ላይ
ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰነ ይላል። ሃሌሉያ። ምን እንድንሆን? የእርሱን ክብር እንድናንጸባርቅ፣ የእሱን መልክ፣ የእሱን ውበት፣ የእሱን የማዳን ኃይል። ሃሌሉያ ሃሌሉያ። አልዓዛርን ከሙታን ሲያስነሳው ብዙዎች ተሰብስበው በቃ ያደረገውን በአልዓዛር የሆነውን ነገር አይተው እግዚአብሔርን አከበሩ ይላል። ስለዚህ በኔና በእናንተ ህይወት ውስጥ፣ በኔና በእናንተ አገልግሎት ውስጥ፣ በኔና በእናንተ መዳን ውስጥ፣ በኔና በእናንተ መለወጥ ውስጥ ኢየሱስ እንዲከብር ጌታ ይፈልጋል። በአንጻሩ ደግሞ ቃሉ ሲናገር በእናንተ የተነሳ የእግዚአብሔር ስም ይሰደባል የሚል ቃል አለ። እኔና እናንተ ግን እግዚአብሔር ጥሪ ለኛ ኢየሱስ በህይወታችንና በኑሯችን እንዲታይ ነው፣ እንዲጎላ ነው፣ እንዲያበብ ነው፣ እንዲያንጸባርቅ ነው። የእርሱ ውበት፣ የእሱ ጸጋና የማዳን ኃይል በእኛ ህይወት ውስጥ ይሄንን ካዳነ ቅድም ፓስተር ነግሮናል፣ እግዚአብሔር አለ እንዲባል። ሃሌሉያ። አላያችሁም? እግዚአብሔር በቃ በጳውሎስ ህይወት ውስጥ እኮ ይሄንን ያደረገው ነፍሰ ገዳዩን፣ አሳዳጁን፣ ድሮ ያሳድደው የነበረውን ወንጌል አሁን እርሱ ዞሮ ይሰብካል አሉት። ስለዚህ አለ የእግዚአብሔር የማዳን ኃይል ይገለጥ ዘንድ እኔን ኃጢአተኛውን እንደ ጭንጋፍ የሆንኩትን አዳነኝ ብሎ ይናገራል። ስለዚህ ጌታ በህይወታችን ውስጥ እንዲከብር ጠርቶናል፣ አድኖናል። ሃሌሉያ። በዚህ ባነበብነው ክፍል ውስጥ ዮሐንስ መጥምቁ ስለሱ አገልግሎት ከዮሐንስ ወንጌል ምዕራፍ 1 ጀምሮ ይናገራል። በተለይ የዮሐንስ ወንጌል በየወንጌሎቹ ስለ ዮሐንስ አለ የተናገረ፣ ግን ዮሐንስ ስለ ዮሐንስ ጥሪ ሁሉ ይናገራል። ምዕራፍ 1 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ አለ። ሁሉ በእርሱ በኩል እንዲያምኑ፣ ማለትም በኢየሱስ ማለት ነው። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ምስክር ይሆን ዘንድ ለምስክርነት ተላከ ብሎ የዮሐንስን የመጥምቁ ዮሐንስን አገልግሎት ሐዋርያው ዮሐንስ ይተርከዋል። ስለዚህ ዮሐንስ አገልግሎቱና ጥሪው ኢየሱስ ክርስቶስን ማሳየት ነበረ። የኢየሱስ ክርስቶስን ማንነት መግለጥ ነበረ። ሰዎችን ወደ ንስሐ እየመለሰ ከኔ በኋላ የሚመጣ ሌላ አለ፣ የላቀ ከኔ ከፍ ያለ እርሱ አለ፣ ይመጣል። ከኔ በኋላ መጥቶ እርሱ ምን ያደርጋል? ሕይወትን ይሰጣቸዋል። እርሱ በመንፈስ ቅዱስ ያጠምቃቸዋል ብሎ ስለ ኢየሱስ መምጣት ነበር የሚናገረው። አገልግሎቱ ኢየሱስ ክርስቶስን ማሳየት ነበር። በአንድ ወቅት በዮርዳኖስ ምድረ በዳ አገልግሎቱን ሲጀምር ብዙ ሰዎች ይከተሉት ነበር። ብዙ ሰዎች ወደ እርሱ ይመጡ ነበር። ሲመጡም ያጠምቃቸው ነበር። ግን ትኩረቱ የነበረው ሰዎችን ወደ ንስሐም ሲመልስ ትኩረቱ የነበረው እኔ የጫማውን ጠፍር መፍታት የማይገባኝ ከኔ የላቀ ይመጣል፣ መጥቷል፣ በመካከላችሁ አለ፣ እናንተ ግን አላወቃችሁትም። እርሱ ነው ከኔ የላቀ፣ እርሱ ነው የበለጠ ብሎ ወደ ኢየሱስ ክርስቶስ የሚያመለክት አገልጋይ ነበር። ሃሌሉያ። ስለዚህ አገልግሎቱ ሁሉ ኢየሱስ ክርስቶስን ለማሳየት ነበር እና አለ አንደኛ ከኔ በፊት ነበረ አለ። ሁለተኛ ከኔ ይልቅ የከበረ ነበረ አለ። በተለይ ምዕራፍ 1 ላይ ጮኸ፣ መሰከረ ካለ በኋላ አይሁድ ተሰብስበው ካህናትንና ሌዋውያን ወደ እርሱ ላኩና ማነህ አንተ አሉት። አንተ ክርስቶስ ነህን አሉት። ዮሐንስም መሰከረ፣ አልካደም ይላል ቃሉ። እድል ነበረው። ያ ልሆንም እችላለሁ ማን ያውቃል ሊል ይችል ነበር።
ግን አለ ዮሐንስ እኔ ክርስቶስ አይደለሁም፣ ስለሱ ልመሰክር መጣሁ እንጂ እኔ ዛሬ የብዙ ሰዎች ችግር the moment ሰዎች በእግዚአብሔር ነገር ፖፑላር መሆን ሲጀምሩ ከጌታ ይልቅ ራሳቸውን ማሳየት ይፈልጋሉ። ዮሐንስ ግን በዛ እድል ውስጥ ሆኖ እኔ ክርስቶስ አይደለሁ። ማነህ ይሉታል። ደጋግሞ እስቲ ንገረን አንተ ማነህ ሲሉት እኔ የእርሱ ምስክር ነኝ፣ በፊትም ነግሬያችኋለሁ፣ ስለ እርሱ ልናገር ነው የመጣሁት። እናንተ የማታውቁት በመካከላችኋል። እኔ በውሃ ነው የማጠምቃችሁ፣ እርሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል። ስለዚህ አገልግሎቱ ሁሉ ኢየሱስ ክርስቶስን ማሳየት ነበር። ኤልያስ ነህ ሲሉት አይደለው። ነብዩ ነህ አይደለው። ማን ነህ? አንድ በምድረ በዳ የሚጮህ ድምጽ ነኝ። በሙሉ ራሱን ሸፍኖ መሲሁን ወደ ማሳየት ነበር የሄደው። ከዛ በኋላ እኔም አላወቅኩትም ነበር አለ። ምዕራፍ 1 ላይ ተመነው ምነግራችሁ እኔም አላውቀው ነበር፣ ነገር ግን በውሃ እንዳጠምቅ የላከኝ እርሱ አለ። በመንፈስ ቅዱስ መንፈስ በእርግብ መልክ ሲወርድበት የምታየው በመንፈስ ቅዱስ የሚያጠምቀው እርሱ ነው ብሎ ነገረኝ፣ እኔም መስክሬያለሁ ብሎ ተናገረ። ከዛ በኋላ በማግስቱ ኢየሱስ ክርስቶስን በመካከል አየው ሲያልፍ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እንሆ አለ። ስራው አገልግሎቱ ወደ ኢየሱስ መጠቆም ነበር። ከዛ በኋላ የእርሱ ደቀ መዛሙርት ኢየሱስ ክርስቶስ መሲሁ እሱ እንደሆነ ሲነግራቸው ከሁለቱ ተነስተው ወደ ኢየሱስ ሄዱ። ከዛ ወደ ዮሐንስ አልተመለሱም። የዮሐንስ ሐሳብ በኋላ መጣበታለሁ። የዮሐንስ ደስታ ኢየሱስ ክርስቶስን ማስተዋወቅ ነበር። ስለዚህ ለሰው ሁሉ የሚለው የዓለምን ኃጢአት የሚፈውስ የሚያድን የእግዚአብሔር በግ እነሆ ይኸውላችሁ፣ እነሆ መሲሁ በሕይወቱ ጌታን የማክበር አገልግሎት ነበረው። ደቀ መዛሙርቱ ሁሉ ከእርሱ ተለይተው ሄዱ። ማለት ዮሐንስና ማን ናቸው? እንድርያስ። ከዛ በኋላ ከኢየሱስ ጋር ዋሉ፣ መሲሁን አገኙ። ዮሐንስ ከሲኑ ጠፋ። ታውቃላችሁ ኢየሱስ ክርስቶስ ወደዚህ ምድር መጥቶ አገልግሎት ሲጀምር ሁሉ ወደ ኢየሱስ ያመለክት ነበር። ሁሉ ወደ ኢየሱስ ሆነ። ከእርሱ ሌላ ማንም የለም። ለምን? እርሱ ነው አዳኝ፣ እሱ ነው መሲህ፣ እሱ ነው ነፍሱን አሳልፎ የሰጠው። በኋላ መጣበታል። በኋላ ምን ሆነ? ምዕራፍ 3 ላይ እንዳነበብነው የዮሐንስ ፖፑላሪቲ ጠፋ። ህዝቡ ከዮሐንስ እየሸሸ ወይም ደግሞ በዮሐንስ ላይ ያለው ክራውድ እየጠፋ ኢየሱስ ጋር ክራውድ እየበዛ መጣ። ኢየሱስ በይሁዳ ያጠምቅ ነበር። ዮሐንስ በዮርዳኖስ ማዶ ነበር የሚያጠምቀው። ብዙ ሰዎች ወደ እርሱ ይመጡ ነበር። እርሱ ግን ሰውን ሁሉ ወደ ኢየሱስ ላከ። ከዛ በኋላ የእርሱ ክራውድ እየቀነሰ እንደመጣ ምዕራፍ 3 ላይ ይነግራል። ምን አሉት? አንተ በዮርዳኖስ ማዶ ስለሱ የመሰከርክለት እርሱ ያጠምቃል፣ ሰው ሁሉ ወደ እርሱ ይሄዳል፣ ምን ትላለህ አሉት። የዮሐንስ መልስ ይሄ ነበረ። እንዲህ አለ፣ ድሮም እኔ ክርስቶስ አይደለሁም ብዬ ለእናንተ መስክሬ ነበር። ነግሬያቸዋለሁ እኮ። ምን አለ? ሙሽራው ያለው በድምፁ ደስ ይለዋል። እኔ ሙሽራው አይደለው፣ ሚዜው ነኝ እኔ። እርሱ ሲናገር፣ እርሱ ቦታውን ሲይዝ፣ እርሱ ከፍ ሲል፣ እሱ ሲልቅ የኔ ደስታ በዚህ ይፈጸማል። እሱ ሊልቅ
እኔ ደግሞ ላንስ ያስፈልጋል። የእግዚአብሔር ሐሳብ ወንድሞቼና እህቶቼ በእኔና በእናንተ ህይወት ውስጥ ኢየሱስ በህይወታችን እንዲልቅና ከፍ እንዲል ነው። በዚህ መልእክት ውስጥ ጌታ በልቤ ያስቀመጠው ሐሳብ 3 ነገሮች ነው እንዳካፍላችሁ። አንደኛ ለምንድነው ኢየሱስ ክርስቶስ በህይወታችን መክበር ያለበት? ለምንድነው ኢየሱስ ብቻ መላቅ ያለበት? ሁለተኛ ደግሞ እንዴት ነው ወደ ህይወታችን ውስጥ ይሄን አፕላይ የምናደርገው? እንዴት ነው በህይወታችን ጌታን የምናከብረው? በሶስተኛ ደረጃ ደግሞ ኢየሱስ ክርስቶስ በህይወታችን ሲከብርና ሲልቅ በእኛ ህይወት ውስጥ የሚመጣውን ፍሬ ከእግዚአብሔር ቃል እንመለከታለን። ሃሌሉያ ሃሌሉያ ሃሌሉያ። ጌታ በህይወታችን ለምንድነው መላቅ ያለበት? አንደኛ እርሱ ነው ያዳነን። እርሱ ነው ነፍሱን በመስቀል ላይ አሳልፎ የሰጠን። እርሱ ነው እግዚአብሔር ሆኖ ሳለ በእግዚአብሔር መልክ ሆኖ ሳለ ይላል ቃል ሰው ሆኖ ለኛ የኃጢአትን ዋጋ የከፈለልን እርሱ ነውና ከእርሱ በስተቀር ሌላ ሊልቅና ሊከብር የሚገባው ማንም የለም። ጴጥሮስ በባለ 50 መንፈስ ቅዱስ ከወረደ በኋላ የሰበከው ስብከት ትዝ ይለኛል። ቃሉ ሐዋርያት ሥራ እንደምናነበው እንደዚህ ይላል። የአባቶች አለቃ ዳዊት አለ ስለ እርሱ ምን አለ? ነፍሴ በሲኦል አታድርም፣ ቅዱሱንም መበስበስን እንዲያይ አትፈቅድለትም ብሎ ስለ እርሱ ተናገረ አለና ነብይ ስለነበረ ስለ እሱ ተናገረ። ነገር ግን አለ እርሱ ግን በመቃብር እንዳለ አሁንም መቃብሩ የሚታወቅ እንደሆነ እንድታውቁ ፈልጋለሁ፣ ፍቀዱልኝ እንድናገራል። ይሄን ግን እግዚአብሔር ያስነሳው ኢየሱስ፣ የሞትን ጣር አጥፍቶ ያወጣው ኢየሱስ ከሁሉ የሚበልጥና ያላቀ እንደሆነ እስራኤል ሁሉ ይወቅ ብሎ ተናገረ። ስለዚህ ኢየሱስ ነው የሞተልን። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ላይ ምን አለ? ብዙ ሰዎች ክርክር አነሱ። ምን ነበር ክርክሩ? ግሩፕ ከፈሉ። የቆሮንቶስ ቅዱሳን አንዱ እኔ የጳውሎስ ነኝ ማለት ጀመረ፣ አንዱ እኔ የአጵሎስ ነኝ ማለት ጀመረ፣ አንዱ እኔ የኬፋ ነኝ ማለት ጀመረ። በግሩፕ ተከፋፈሉ። ጳውሎስ ምን እንዳላቸው ታውቃላችሁ? እኔ ሞትኩላችሁ ለእናንተ፣ ጳውሎስ ስለ እናንተ ተሰቅሏል እንደ ያላቸው። ኢየሱስ ክርስቶስ መላቅ ያለበት ምክንያት እርሱ ነው የሞተልን፣ እርሱ ነው ነፍሱን አሳልፎ የሰጠን፣ እርሱ ነው ህይወትን የሰጠን፣ እርሱ ነው የተገረፈልን፣ እርሱ ነው የተናቀው፣ እርሱ ነው የተተፋበት ለኛ ሲል፣ እርሱ ነው እርግማናችንን በመስቀል ላይ የተሸከመው ይዞ ይወጣ። ስለዚህ እርሱ ሊልቅ እርሱ ሊከብር በእኛ ህይወት ውስጥ ይገባዋል። ሃሌሉያ። ስለዚህ ምን ይላል? ከእግዚአብሔር ጋር በፊልጵስዩስ መልእክቱ ጳውሎስ ሲናገር ምዕራፍ 2 ላይ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ሳይቆጥረው ምን አለ? የባሪያን መልክ ይዞ ራሱን ባዶ አድርጎ መጣ። ምን ማለት ነው? እግዚአብሔር ሆኖ የእግዚአብሔር ማንነት ሆኖ ከእግዚአብሔር ከሥላሴ አካል አንዱ ሆኖ እኛን ለማዳን ግን ሲመጣ ራሱን ባዶ አድርጎ እንደ ባሪያ ሆኖ ማለት ለእግዚአብሔር አብ እንደሚገዛ ሆኖ ወደ እኛ መጣ። በምስሉም እንደ ሰው ሆኖ ተገኝቶ ምን አለ? ራሱን አዋረደ። ሲያዋርድም እስከ መስቀል ሞት ድረስ ራሱን አዋረደ።
ተተፋበት፣ ተገረፈ፣ ተሰቃየ፣ ተጨነቀ ይላል። ኢሳይያስ ሲናገር በቃ ከእኛ ግን በእግዚአብሔር እንደተቀሰፈ ቆጠር ነው። ከትውልዱ ማን አስተዋለ ስለኛ እንደዚህ እንደሆነ? ስለዚህ ለምን መከበር አለበት? ለምን መላቅ አለበት? እንደርሱ የሆነልን የለም። እንደርሱ ዋጋ የከፈለልን የለም። እንደርሱ ለኛ ዋጋ የከፈለልን የለም። ስለዚህ ሊልቅ ይገባዋል። ሃሌሉያ ሃሌሉያ። ስለዚህ እኮ ነው ጳውሎስ በሮሜ ምዕራፍ 8 ላይ ሲናገር ወንድሞች ሆይ ዕዳ አለብን ይላል። ዕዳ አለብን ለሥጋ ግን እንድንኖር አይደለም። ለምን? ኢየሱስ ክርስቶስ በመስቀል ላይ ነፍሱን አሳልፎ ስለኛ ሰው ያልተቻለውን ለሕግ ያልተቻለውን በራሱ ሰውነት በሕግ የተጻፈውን እርግማን ሁሉ ተሸክሞ በመስቀል ላይ ወጥቶ ከዛ ነፃ አውጥቶናልና ከእንግዲህ ወዲያ ያለንን ኑሮ በእርሱ ውስጥ ልንኖር እርሱ በእኛ ውስጥ ሊልቅ ዕዳ አለብናል። አንዱ ስለ ሁሉ ሞተ አለ ለቆሮንቶስ ሰዎች ሲነግራቸው። እንግዲያስ ሁሉ ሞቱ፣ በሕይወት ያሉት ሁሉ ከእንግዲህ ወዲህ ለእርሱ እንጂ ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ። ስለዚህ ኢየሱስ በእኛ ሕይወት ውስጥ ለምን ይልቃል ብላችሁ ስታስቡት እነዚህ ቃሎች በሕይወታችን ውስጥ በዋጋ ተገዝታችኋልና ከእንግዲህ ወዲህ የራሳችሁ አይደላችሁም። በምን ዋጋ ተገዛችሁ? በደም ዋጋ ተገዛችሁ። አላንጎራጎረም። ሲመቱት፣ ሲገርፉት፣ ሲሰድቡት፣ ሲረግሙት አላንጎራጎረም። በቃ አልዛተባቸው። ነገር ግን ስለ ኃጢአተኞች ማለደ። እኔና እናንተን ወዶ ይህንን አደረገ። ስለዚህ ምን ይሆናል? በዚህ ምክንያት ልናከብረው ይገባል። በዚህ ምክንያት ልናከብረው ይገባል። ሁለተኛ እንደርሱ የሚራራልን የራራልን የለም። አስተውሉ። በእግዚአብሔር ቃል ላይ ይሆን ያችን ሴት በዝሙት ሕጉ አሉት ዮሐንስ ወንጌል ምዕራፍ 8 ላይ እንደዚች አይነት ሴት ዝሙት ስታረግ የተያዘች ሴት ሕጉ የሚነግረን በድንጋይ ተወግራ እዚሁ ትሙት ይለቅላት ነበር። ኢየሱስ ግን ራራላትና እኔም አልፈርድብሽም ብሎ ለቀቃት። በነጻ ስለሚራራልን ስላራራልን ልናልቀው። እንቺ ሴት እንግዲህ አስቡት፣ ኢየሱስን ልታልቀው ልታከብረው ይገባታል። አስተውሉ። ያንን በመቃብር ይኖር የነበረውን አጋንንት አድሮበት የነበረውን ሰው ማንም ሰው ሊቀርበው የማይችል በሰንሰለት ታስሮ የነበረውን ሰው እርሱን ለማዳን ባህር ተሻግሮ ሄዶ እርሱን ነፃ አወጣ። ሰውየው ልከተልህ አለው ኢየሱስ። ሂድና እግዚአብሔር ያደረገልህን ለሰው ሁሉ ነገር ራራለት። ለምጻም ወደሱ ቀርቦ ብትወድስ አታውቃላችሁ። እኛ ለምጻም ብለን ስናስብ የሚታየን ነጭ ቆዳ ነው የሚታየን። ለምጻም ማለት እጁ እኛ ጋር ትዝ ይላችኋል። ቆማጣ የሚባል ለምጻም እንደሱ ማለት ነው። በቃ ሰውነቱ የተቆራረጠ ሰው ማንም ሰው ለመቅረብ እኔ ድሮ ኢትዮጵያ የምኖርበት ሰፈር እንዲህ አይነት ሰዎች ነበሩ እና ለማየት የሚያስፈሯቸዋል። እና ኢየሱስ ግን ቃሉ ሲናገር በሉቃስ ወንጌል ላይ እወዳለሁ ንጻ ብሎ ዳሰሰው ይላል። አቀፈው፣ ዳሰሰው፣ ራራለት። ስለሚራራልን ዛሬም ስለማይፈርድብን ለዚህ ምክንያት ኢየሱስ ክርስቶስ መላክ አለበት በሕይወታችን ውስጥ። ሶስተኛ እግዚአብሔር ያለ ልክ ከፍ ያደረገው እሱ ስለሆነ ቅድም የነገርኳችሁ በፊልጵስዩስ መልእክት ላይ ጳውሎስ ሲናገር በዚህ ምክንያት ይላል ራሱን ስላዋረደ እስከ መስቀል ሞት ድረስ የታዘዘ ስለሆነ እግዚአብሔር ያለ ልክ ከፍ አደረገው። ከስም ሁሉ በላይ የሆነውን ስም ሰጠው። ምላስ ሁሉ ኢየሱስ ጌታ እንደሆነ እንዲመሰክር፣ ጉልበት ሁሉ ለእርሱ እንዲንበረከክ እግዚአብሔር ያከበረው ስለሆነ
በአንተ ደስ ይለኛል እወድሃለሁ ብሎ ተናገረ። በእርሱ ደስ የሚለኝ የሚወደው ልጄ እሱ ነውና እርሱን ስሙት ብሎ መሰከረለት አለ ጌታ ኢየሱስም። እኔ የሰው ምስክርነት አልቀበልም ማለት ስለኔ አባቴ ይመሰክራል። አባቱ መስክሮለታል፣ አክብሮታል። አባት ሆይ አለ በዮሐንስ ወንጌል ምዕራፍ 12 ስምህን አክብረው ሲል አከበርኩት የሚል ድምጽ ከሰማይ ተሰማ ይላል። ስለዚህ እኔና እናንተ የምናከብረው ጌታ እግዚአብሔር አብ ያከበረውን ነው። ስለዚህ በህይወታችን ውስጥ የማዳኑ ተስፋ እኛ ህይወት ውስጥ የሰራው ነገር እግዚአብሔር በህይወታችን ውስጥ እንዲያልቀው ነው። ጌታ ኢየሱስ እንዲከብር ነው። ሃሌሉያ። አራተኛ ኢየሱስ ክርስቶስ መላቅ ያለበት እርሱ የሁሉ ፈጣሪና ሰራተኛ ስለሆነ ቆላስይስ ምዕራፍ 1 ላይ ላሳያችሁ እንደዚህ የሚል ቃል አለ። እቺን ላንብብላችሁ። ቆላስይስ ምዕራፍ 1 ከቁጥር 15 ጀምሮ ላንብብላችሁ። እርሱ ኢየሱስ ማለት ነው የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድርም ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድርና በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እርሱ የሁሉ ገዢ ነው፣ የሁሉ ፈጣሪ ነው አለ ራሱ ጌታ። ዳዊት አለ ጌታ ጌታዬን ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር ራሱ ያለ ልክ ከፍ ከፍ ያደረገው ጌታ ጌታ ነው። ስለዚህ እኔና እናንተ እርሱን ልናልቀው ከፍ ልናረገው ይገባል። በዕብራውያን ምዕራፍ 1 ላይ ስለ ኢየሱስ ክርስቶስ መላቅ እጅግ አብልጦ ይናገራል። ከመላእክት እጅግ የሚበልጥን ስም በወረሰ መጠን ከእነርሱ አብልጦ ይልቃል አለና ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ከቶ ለማን ብሏል? ልጅነቱ፣ አምላክነቱ፣ የክብርና የምስጋናን ዘውድ መጫኑ እኔና እናንተ እርሱን እንድናልቀው ያደርገናል። ጽድቅን ወደድክ አመፃን ጠላህ። ስለዚህ እግዚአብሔር አምላክህ ከወንድሞች መካከል በደስታ ዘይት ቀባህ። አምላክ ሆይ አንተ ዙፋንህ ከዘላለም ነው፣ እስከ ዘላለም ያለህ ነህ። ሁሉ ያልፋሉ ያረጃሉ፣ እንደ ልብስም ትጠቀልላቸዋለህ። አንተ ግን አንተ ነህ፣ አመታቶችም ከቶ አያልቁም ብሎ ስለ ልጁ ስለ ኢየሱስ የመሰከረለት እግዚአብሔር። ስለዚህ እኔና እናንተ ለምን በኢየሱስ በሕይወታችን ይልቃል የሚለውን መላቅ አለበት የሚለውን መልስ እነዚህ ቃላቶች ይሰጡናል። ሃሌሉያ። ጌታ በሕይወታችን ሊከብር ይፈልጋል። ጌታ በሕይወታችን ሊነግስ ይፈልጋል። ጌታ በሕይወታችን ሊታይ ይፈልጋል። ጌታ በሕይወታችን የከበረውን ስፍራ ላይ ሊይዝ ይፈልጋል። ልክ ዮሐንስ እንዳለው እርሱ በሕይወታችን ልቆ ሊታይ ይፈልጋል። ሁለተኛ የምመጣበት ሐሳብ እንዴት ነው? በምን መንገድ ነው እኔና እናንተ ኢየሱስን የምናልቀው? የእግዚአብሔር ቃል ብዙ ያስተምረናል። ቅድም እንዳልኳችሁ የእግዚአብሔር ዓላማ የእግዚአብሔር ሐሳብ እኔና እናንተ ውስጥ የማዳኑን ነገር ገልጦ አምላካችን ይህ ነው እንዲባል ነው። አይነ ስውሩ ከእናቱ ማህፀን ጀምሮ
አይነ ስውር የነበረው ሰውዬ ኢየሱስ ጋር መጡና ኢየሱስ ሲያገኘው ጠየቁት፣ ይሄ ሰውዬ እናቱና አባቱ ናቸው? ምክንያቱም ከእናቱ ማህፀን ነው አይነ ስውር ሆኖ የተወለደው፣ ወይስ እሱ ነው አይነ ስውር? የማን ኃጢአት ነው አይነ ስውር ሆኖ እንዲወለድ ያደረገው? ጌታ አላቸው ኢየሱስ፣ እናቱም ስለሰራችው ኃጢአት አባቱም ስለሰራው ኃጢአት አይደለም፣ እርሱም ስለሰራው ኃጢአት አይደለም፣ የእግዚአብሔር ልጅ በእርሱ ይከብር ዘንድ ነው። ኢየሱስ በእውርነቱ አይደለም የሚከብረው፣ በመብራቱ ነው የሚከብረው። ስለዚህ በዓለም ሳለው የዓለም ብርሃን ነኝ ብሎ ጭቃ ቀብቶ አይኑን ዳሰሰውና አይን ሰራለት። የዛን ጊዜ ኢየሱስ ከበረ። ኢየሱስ በዛ ሰውዬ ከበረ። ስለዚህ እንዴት ነው በእኔና በእናንተ ህይወት ውስጥ ጌታ የሚከብረው? በመዳናችን፣ ወደ እርሱ በመምጣታችን፣ ከጥፋት በመውጣታችን በምን ምክንያት እንዴት ነው የሚከብረው? አንደኛ 3 ነገሮች ነግራቸው። አንደኛ በሰጠን ጸጋ ነው። በሰጠን ጸጋ ነው። የእግዚአብሔር ጸጋ በእኛ ህይወት ውስጥ ወደ ደህንነት ይዞን መጣ። ቅድም እንደነገርኳችሁ የጸጋው ክብር ይመሰገን ዘንድ ይህንን አደረገ አለ ጳውሎስ በኤፌሶን ምዕራፍ 1 ላይ። የጸጋውን ባለጠግነት ያሳይ ዘንድ ይህንን አደረገ ይላል። ስለዚህ እግዚአብሔር በህይወታችን የሚከብረውና የሚልቀው በእኛ ህይወት ውስጥ ባስቀመጠው ጸጋ ነው። በዮሐንስ ወንጌል በዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ስለዚህ ሲናገር እኛ ሁላችን ከሙላቱ ተቀበልናል፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ አማካኝነት ወደኛ መጣ። ስለዚህ የእግዚአብሔር ጸጋ ወደኛ ህይወት ውስጥ ሲገባ የኛን ህይወት ይለውጠውና ያድነንና፣ ሃሌሉያ፣ የእግዚአብሔርን ውበት በእኛ ውስጥ ይገልጽና እኔና እናንተ ውስጥ ኢየሱስ እንዲከብር ያደርገዋል። ሰው በራሱ ጉልበት፣ በራሱ አቅም፣ በራሱ መጣጣር እግዚአብሔርን ማክበርና ማስደሰት አይችልም። ሕግ ሰዎችን የሚያደርገው ምን መሰላችሁ? ኃጢአተኛ እንደሆኑና እንደገናም ደግሞ በማድረግ ከዛ ነገር ወይም ደግሞ ሕጉን በመጠበቅ ብቻ እንደሚዳን ነው የሚነግረው። ኢየሱስ ክርስቶስ መጣና የራሱን ጸጋ በእኛ ውስጥ ገለጠል። የእግዚአብሔር ጸጋ ደግሞ በእኛ ህይወት ውስጥ ሲገባ የእግዚአብሔርን አቅም፣ የእግዚአብሔርን ጉልበት፣ የእግዚአብሔርን ችሎታ በእኛ ውስጥ አስቀመጠና በጽድቅ የምንኖርበትን አቅም በእኛ ውስጥ ከተተልን። ሕግ አድርግ ይለናል፣ ጸጋ ደግሞ ትችላለህ ይለናል። ሃሌሉያ። እና ቃላት ብቻ አይደለም ጸጋ ማለት በክርስቶስ ኢየሱስ አማካኝነት ወደኛ የገባ የእግዚአብሔር ችሎታ ማለት ነው። ሃሌሉያ። የእግዚአብሔር ችሎታ፣ የእግዚአብሔር ሁሉን የሚችለው አምላክ ችሎታው በክርስቶስ ኢየሱስ አማካኝነት ወደኛ ሲገባ የእግዚአብሔር ጸጋኛ ህይወት ውስጥ ይኖራል። ያ የእግዚአብሔርን ስራ እንድንሰራ እግዚአብሔር በእኛ ህይወት ውስጥ እንዲከብር አቅም ይሰጠናል፣ ብቃት ይሰጠናል። ስለዚህ ጳውሎስ በአገልግሎቱ ሁሉ በህይወቱ ሁሉ የተረዳውና የገባው የሚሰብከውና የሚናገረው ስለዚህ ጸጋ ነበር። ገላትያ፣ ወደፊት ገላትያን ስንማረው እንነጋገራለን። ገላትያ መልእክት ላይ የገላትያ ቅዱሳን የጸጋን ወንጌል በጸጋ መዳንን የሚባለውን ወንጌል ከተቀበሉና በኢየሱስ ክርስቶስ በመንፈስ እየኖሩ ከኖሩ በኋላ የአይሁድ መምህራን መጡና ሕግ ካልጠበቃችሁ ብቻውን በቂ አይደለም ብለው ሲያስተምሯቸው ወደዛ ዞር አሉ። ጳውሎስ ግን ምን አላቸው? የእግዚአብሔርን ጸጋ አልጥልም፣
ሰው በሕግ መዳን ቢችል ኖሮ ክርስቶስ መምጣት ባላስፈለገው ነበር። ነገር ግን ለሰው ለሕግ ያልተቻለውን ኢየሱስ ክርስቶስ በመስቀል ላይ ሰርቶት ለኛ ጸጋውን ሰጠን። ምን እንድንሆን? በእኛ ሕይወት ውስጥ የእግዚአብሔር ጽድቅና የእግዚአብሔር ኃይል እንዲገለጽ። ሃሌሉያ። ጸጋው ምን አረጋችሁ? አጸደቃችሁ በእምነት ይለናል ሮሜ ምዕራፍ 3። ጸጋው በእምነት አጸደቃችሁ እንጂ ከስራና ከእናንተ ጥረት አይደለም። በእግዚአብሔር ችሎታ ኃጢአትን መተው ይቻላል። ይሄም በእግዚአብሔር ጸጋ ነው። በሮሜ ምዕራፍ 5 ላይ ሲናገር ጳውሎስ የእግዚአብሔር ጸጋ በሕይወታችን መጥቶ ከኃጢአትና ከኃጢአት ብዛት ነፃ አደረገን ይላል። ስለዚህ የእግዚአብሔር ጸጋ ነው እኔና እናንተን እግዚአብሔርን እንድናከብር የሚያደርገን። ጌታ በሕይወታችን እንዲሰራ እንድናገለግለው ብቃት የሚሰጠን የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ስንለማመደው፣ በእግዚአብሔር ጸጋው ስንሞላ እግዚአብሔርን የምናገለግልበት አቅም፣ በእግዚአብሔር ፊት የምንቆምበትና የምንመላለስበት ጉልበት ከእግዚአብሔር ዘንድ በሕይወታችን ውስጥ ይገጠምልናል። ጳውሎስ የሆንኩትን ሁሉ የሆንኩት አለ ከእግዚአብሔር ጸጋ የተነሳ። አሁን እናንተ ጳውሎስን ስታስቡት በጣም ብዙ የደከመ ቃሉም እንደሚነው ብዙ የአዲስ ኪዳንን ግማሽ የጻፈልን ብዙ መከራ የተቀበለ ግን ምንድነው ብቃቱ? ምንድነው እንደዚህ እንዲሆን ያደረገው? ምንድነው እስከዚህ ድረስ የወሰደው? በእርሱ የተገለጠው የእግዚአብሔር ጸጋ ነው። ያ ጸጋ በእኔም ውስጥ በአንቺም ውስጥ በአንተም ውስጥ ገብቷል። ከማን ጋር የገባው? ከኢየሱስ ክርስቶስ ጋር በእኛ ሕይወት ውስጥ ገብቷል። ስለዚህ ጸጋውን በአእምሮና በጥበብ ሁሉ አበዛልን። ቅድም እንዳልኳችሁ በሮሜ ምዕራፍ 6 ላይ ጳውሎስ ታዲያ ኃጢአት በበዛበት አለ የእግዚአብሔር ጸጋ እጅግ ያለ መጠን በዛ ይላል። ምን ለማድረግ? እኔና እናንተን ከኃጢአት መንጥቆ ለማውጣት። የእግዚአብሔር ጸጋ ወደ ሕይወታችን ሲመጣ አንደኛ የኃጢአትን የማሸነፍ ጉልበት ይሰጠናል። በቲቶ ምዕራፍ 3 ላይ እንደምናነበው ላንብብላችሁ። በቲቶ ላይ እንደምናነበው የእግዚአብሔር ጸጋ ስለሚያደርገው ነገር ሲናገር ምዕራፍ 2 ቁጥር 11 ጀምሮ ምዕራፍ 3 ላይ ያለውን በኋላ መጣበታለሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ ማንንም ሳይለይ አመፀኛውን፣ ነፍሰ ገዳዩን፣ ዘማዊውን ሊያድን የሚችል የእግዚአብሔር ጸጋ ምን ብሏል አለ? ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁን ዘመን እንድንኖር ያስተምረናል፣ ከኃጢአት ያወጣናል። ኢየሱስ ክርስቶስን ለእግዚአብሔር ነገር አፒታይት የሚሰጠን የእግዚአብሔር ጸጋ ነው። ይኸውላችሁ እኔና እናንተ እኮ ሪሊጂየስ መሆን እንችል ነበር። እኔ ከሃይማኖት ወገን ነው የመጣሁት። በቃ አንድ ስርዓት እየጠበቃችሁ እድሜያችሁን ሁሉ ልታሳልፉ ትችላላችሁ። ቅንዓት ሊኖራችሁ ይችላል። ጸጋ ግን ህይወታችሁ ሲገባ የኢየሱስ ፍቅር ይገባችኋል። ጸጋ ህይወታችን ሲገባ ወደ ጌታ ለእግዚአብሔር ነገር ህይወታችንን ይከፍተዋል። ስለዚህ ምን አለ? ኃጢአተኝነትንና ዓለማዊ ምኞትን እንክድ ዘንድ የእግዚአብሔር ጸጋ ተገለጠልን።
ስለዚህ እንዴት ነው ጌታ የሚከበረው በህይወታችን? እንዴት ነው ኢየሱስ ክርስቶስ በህይወታችን ውስጥ የሚልቀው ብላችሁ ስትጠይቁት ይህንን ጸጋ በህይወታችን ውስጥ እንዲትረፈረፍ ስንፈቅድለት ነው። እና ጸጋ በእኛ ውስጥ ሲገለጥ በራሳችን መመካት አንችልም። ሁላችንም አንድ ደረጃ እንሆናለን። አንድ ደረጃ ለምን? ያደረገው የሚሰራው ወደፊትም የሚሰራው የእግዚአብሔር ጸጋ ነው። ስለዚህ ጳውሎስ አለ ከሁሉ ደከምኩኛል። በቃ ሐዋርያ ልባል አይገባኝም ነበር አለ። ከእንደነሱ ከሁሉም አብልጬ ደከምኳልና አንደኛ ቆሮንቶስ ምዕራፍ 15 ላይ ግን አለ እኔ አይደለሁም በእኔ ያደረ ጸጋ ነው አለ። ኢየሱስ በእኛ ህይወት ውስጥ እንዲታይ የእግዚአብሔር ጸጋ ያስችለናል። ሃሌሉያ ሃሌሉያ። በኃጢአት ላይ ድል ይሰጠናል። ቅድም እንዳልኳችሁ በኃጢአት ላይ ድል መስጠት ብቻ አይደለም፣ የእግዚአብሔርን ሰው እኮ ዓለምን እንዲሁ መተው አይችልም። ብዙ ጊዜ ብዙ ሰዎች ሲቸገሩ አይቻለሁ። ግን ወደ ጸጋው ዞር ስንል ጸጋው ህይወታችን እንዲገባ ስንፈቅድለት አፒታይታችንን ይለውጠዋል። ምኞታችን ወደ እግዚአብሔር ብቻ ይሆናል። ታውቃላችሁ ዓለማዊ ምኞት ሰው ውስጥ ሲገባ አንድ ቦታ ላይ ጎትቶ ዓለም ይዞት ይገባል። እኔ አውቃለሁ ከብዙ ጊዜ በኋላ ዘፈን ሰምተው ዘለው የገቡ ሰዎች አይቻቃሉ። ብዙ አመት በጌታ ከቆዩ በኋላ እና የእግዚአብሔር ጸጋ ግን ውስጣችን ሲገለጥ አፒታይታችንን ይቀይረዋል። ምኞታችን ሰማያዊ ይሆናል። ሰው ድራይቪንግ ፎርሱ ምንድነው ብላችሁ ብትጠይቁት ምኞቱ ነው። የሚመኘውን ነገር ነው ማድረግ የሚፈልገው። ጌታ ግን በጸጋው ምኞታችንን ይለውጠዋል። ሃሌሉያ ሃሌሉያ። በኃጢአት ላይ ድል ይሰጠናል። በደስታ እንድንኖር በእግዚአብሔር ደስ እንድንሰኝ የሚያደርገን በእኛ ውስጥ የተገለጠው የእግዚአብሔር ጸጋ ነው። ሳናየው እንድንወደው የሚያደርገን የእግዚአብሔር ጸጋ ነው በእኛ ህይወት ውስጥ። ስለዚህ ጸጋው በህይወታችን ውስጥ የጌታን እንድናከብር ያደርጋል። ታዲያ እንዴት ነው ወደዚህ ጸጋ ውስጥ የምንገባው? ሁለት ነገር ልንገራችሁና ወደ ሌላ ሐሳብ ልሂድ። አንደኛ ቃሉ እንደሚነግረን ዕብራውያን ምዕራፍ 4 ላይ እንደሚነግረን በሚያስፈልገን ጊዜ የሚረዳንን ጸጋ እንድንቀበል ወደ ጸጋ ዙፋኑ ምን እንበል? በእምነት በመቅረብ ነው ጸጋ ወደኛ ውስጥ የሚገባው። ጌታ ሆይ ጸጋን እንድትሰጠኝ ወደ አንተ ቀርባለሁ ብለን ስንቀርብ እግዚአብሔር ለሁሉ ጸጋን ያድላል። ሳይነቅፍ በልግስና ይሰጠናል። ስለዚህ በመቅረብ ነው። ወደ ማን በመቅረብ? ወደዚህ ወደሚራራልን ሊቀ ካህን ወደ ኢየሱስ ጸጋን ይዞ በእኛ ወዳደረው ወደ ኢየሱስ ስንቀርብ ምን ያደርገናል? የእግዚአብሔር ጸጋ እኛ ህይወት ውስጥ ይሞላናል። ሁለተኛ ሮሜ ምዕራፍ 6 ላይ እንደዚህ የሚል ቃል አለ። ለኃጢአት ሞታችሁ ለክርስቶስ እንደምትኖሩ ራሳችሁን ቁጠሩ የሚል ቃል አለ። ስለዚህ ጸጋ በህይወታችን የሚገለጠውና የሚሰራው ምን ስንሆን መሰላችሁ? ራሳችንን እግዚአብሔር እንደሚለን ስንቆጥረው ነው። ቃሉ ሲናገር እኛ ምንድነን? የጽድቅ በቃ ከኃጢአት ተለይተን ለጽድቅ የምንኖር ሰዎች ነን። ድሮ የሰይጣን ነበርን፣ አሁን ግን የእግዚአብሔር ነን። ምንም እንኳን ብዙ ሱሶች ቢኖሩብንም ግን መጀመሪያ የመለወጣችን መጀመሪያ መሰላችሁ በክርስቶስ ጻድቅ ያለው ብሎ መቁጠር ነው ራስ። ታውቃላችሁ ሮሜ ምዕራፍ 4 ላይ ስለ አብርሃም ሲናገር አብርሃም ጻድቅ የሆነው እግዚአብሔር እምነቱን ጽድቅ አድርጎ ስለቆጠረለት ነው ይላል እንጂ አብርሃም በሥራው ጻድቅ አልነበረም። በእምነቱ ግን እምነቱን ጽድቅ አድርጎ ቆጠረለት ካለ በኋላ ይሄ ተቆጠረለት የሚለው ቃል አለ
ለአብርሃም ብቻ ሳይሆን እኛም ኃጢአተኛውን በሚያጸድቅ ለምናምን ለኛ እምነታችን በኢየሱስ ላይ ያለን እምነት ጽድቅ ሆኖ ይቆጠርልናል አለ። እግዚአብሔር የቆጠረልንን ነገር እኔና እናንተም እንደዛ መቁጠር ስንጀምር የእግዚአብሔርን ጸጋ መለማመድ እንችላለን። ሃሌሉያ! የዛን ጊዜ ጸጋው በሕይወታችን አክቲቬትድ ይሆንና ኃጢአተኛ ማንነት ጠፍቶ የጽድቅ ማንነት በሕይወታችን ውስጥ ይገለጣል። አገኛችሁ? ሮሜ ምዕራፍ 6 ላይ በዛው በሮሜ ምዕራፍ 6 ላይ ደግሞ ይላል ስለዚህ አለ ራሳችሁን ሰውነታችሁን የጽድቅ ዕቃ አድርጋችሁ ለእግዚአብሔር አቅርቡለት። ስለዚህ አይኖቻችንን፣ ጆሮቻችንን፣ የምንሰማውን ነገር፣ የምናየውን ነገር ድሮ የኃጢአት ዕቃ ነበራችሁ። ድሮ የኃጢአት መገልገያ ነበረ አካላችሁ። አሁን ግን ከእርሱ ተለይታችሁ ስለወጣችሁ ራሳችሁንም ስለቆጠራችሁ ምን በሉ? አሁን ደግሞ ብልቶቻችሁን ለእግዚአብሔር አቅርቡ። የእግዚአብሔር ዕቃ ጦር አድርጋችሁ፣ የጽድቅ ዕቃ አድርጋችሁ። ስለዚህ ምንድነው? ራስን ማቅረብ እና በሮሜ ምዕራፍ 12 ላይ ሲናገር ጳውሎስ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ቅዱስ ሕያው መስዋዕት አድርጋችሁ ለእግዚአብሔር አቅርቡለት። ስለዚህ ጸጋ በሕይወታችን አክቲቬት የሚሆነው አንደኛ ስንቀርብ ነው ወደ ጸጋ ዙፋኑ፣ ሁለተኛ ራሳችንን ስንቆጥር ነው፣ ሶስተኛ ደግሞ ምንድነው? ስናቀርብለት ነው። በፊት ታዩበት የነበረውን ነገር አሁን መልካሙን ነገር ለማየት ራሳችሁን አቅርቡ። ድሮ ተሰሙት የነበረውን ነገር ትታችሁ ጆሮቻችሁ ይሰሙ የነበረው የኃጢአትን ነገር ነበር። አሁን ግን የጽድቅን ነገር ለመስማት አቅርቡለት። የዛን ጊዜ ጸጋው በሕይወታችን ውስጥ ይሰራል። ሃሌሉያ! ሁለተኛ ይሄ እንግዲህ የነገርኳችሁ እንዴት በሕይወታችን ውስጥ ጌታ ይከብራል በሚለው ሐሳብ ነው። ሁለተኛ መንፈስ ቅዱስ ጋር ህብረት ስናደርግ ነው። ወንድሞቼና እህቶቼ እግዚአብሔር በመንፈሱ ወደኛ መጥቷል። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 13 ላይ ሲባርካቸው መጨረሻውን ሲናገር ሁሌም የባርኮት ቃል ሲናገር ትሰማላችሁ። የእግዚአብሔር አብ ፍቅር፣ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ብሎ ሲጨርስ እናያለን። መንፈስ ቅዱስ ወደኛ መጥቷል። እኔና እናንተ ግን ከእርሱ ጋር ህብረት ማድረግ ስንጀምር፣ ከእርሱ ጋር ህብረት ስናደርግ በእኛ ውስጥ ሆኖ ኢየሱስ ክርስቶስን ያከብረዋል። ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ ብዙ ነገር ተናግሯል። ዮሐንስ ቅድም የነገርኳችሁ ዮሐንስ ራሱ እርሱ ሲመጣ አለ በመንፈስ ቅዱስ ያጠምቃችኋል አላቸው። ኢየሱስ ክርስቶስም ለደቀ መዛሙርቱ አላቸው ከጥቂት ቀን በኋላ ዮሐንስ በውሃ አጥምቆ ነበር፣ እኔ ግን አላቸው እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎ የመንፈስ ቅዱስን መምጣት፣ የመንፈስ ቅዱስን በእኛ መካከል ማደር መፈለጉን ጌታ ኢየሱስ ራሱ ደጋግሞ ተናገራቸው። ከዮሐንስ ወንጌል ምዕራፍ 13 ጀምሮ እስከ ዮሐንስ ወንጌል ምዕራፍ 17 ድረስ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ያሳለፈው ኢንቲሜት የሆነውን ታይም ይነግረናል። በዛን ጊዜ ውስጥ ኢየሱስ ክርስቶስ ከነገራቸው አንደኛና ዋና ነገር ሌላ አጽናኝ ይመጣል፣ እንደኔ ያለ ሌላ ይመጣል፣ ከአብ ዘንድ የሚወጣ እኔ ከአብ ዘንድ እንደወጥቼ እንደመጣው እንዲሁ ከአብ ዘንድ መጥቶ በእናንተ መካከል የሚኖር ይመጣል አላቸው። እንደውም እኔ ብሄድ ይሻላችኋል አላቸው።
ምን ማለቱ ነው? ይበልጣል ማለቱ አይደለም። ማለቱ ምን መሰላችሁ? እኔ የኃጢአትን ዋጋ ከከፈልኩላችሁ፣ እኔ ደሜን ካፈሰስኩና የእናንተን ልብ ካጸዳሁት፣ እግዚአብሔር በመንፈሱ አማካኝነት መጥቶ ከእናንተ ጋር መኖርና ከእናንተ ጋር ህብረት ማድረግ ይችላልና እኔ ብሄድ ይሻላችኋል። የዛን ጊዜ መንፈስ ቅዱስ ይመጣል አላቸው። እሱ በመጣ ጊዜ ከነገራቸው ነገር አንደኛው ምን ያደርጋል ነው ያለው? እኔን ያከብረኛል። መንፈስ ቅዱስ ጋር ህብረት ስናደርግ የመንፈስ ቅዱስ ስራ ኢየሱስ ክርስቶስን በህይወታችን ማክበር ነው። ምን በማድረግ? የኛን ህይወት በመለወጥ። ሰማችሁኝ ያልኳችሁ ነገር? የኛን ህይወት እግዚአብሔርን እንዲመስል አድርጎ በመለወጥ መንፈስ ከሚሆን ጌታ አለ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ላይ ያንን መልክ እስክንመስል ድረስ መንፈስ በሚሆን ጌታ ከክብር ወደ ክብር እንለወጣለን። ምን ስንሆን? ከመንፈስ ቅዱስ ጋር ህብረት ስናረግ። ከብዙ ጊዜ በፊት ምናልባት ፕሮባብሊ ከ20 ምናምን ዓመት በፊት አንድ መጽሐፍ አነበብኩ፣ ጉድ ሞርኒንግ ሆሊ ስፒሪት የሚል እና አንድ ሰው ከመንፈስ ቅዱስ ጋር ስለነበረው ህብረት የጻፈው ነገር ነው። ከብዙ ጊዜ በኋላ አሁን በቅርብ ቀን ወደ ህይወት የመጣ ትዝ አለኝ። እግዚአብሔር ከእናንተ ጋር ህብረት ማድረግ ይፈልጋል። እግዚአብሔር በእኛ መካከል ነው ያለው። በብሉይ ኪዳን መንፈስ ቅዱስ የሚመጣው በተወሰኑ ሰዎች ላይ ነበር። እግዚአብሔር የመረጣቸው ሰዎች፣ እግዚአብሔር የቀባቸው ሰዎች፣ እነርሱም ጋር ለሆነ ሚሽን ነበር የሚመጣው። ህዝቡ ጋር ግን የለም። በእነርሱ ሆኖ ይዳስሳቸው ነበር እና የእግዚአብሔር ናፍቆት በእኛ መካከል ማደርና ከእኛ ጋር አብሮ መኖር ነበር። ይሄን ለማድረግ ግን ኢየሱስ መምጣት ነበረበት። ኢየሱስ መጣና ደሙን አፈሰሰ። ኢየሱስ መጣና የጥሉን ግርግዳ አፈረሰው። ኢየሱስ መጣና ከሰይጣን እጅ አላቀቀን። ኢየሱስ መጣና ያንን የማይረባውን የተበላሸውን እግዚአብሔር ሊቀርበው የማይችለውን ማንነት በደሙ አነጻው። ኢየሱስ መጣና ህሊናችንን እግዚአብሔርን ያመልከው ዘንድ ቀደሰው። ከዛ በኋላ መንፈስ ቅዱስ ገባ። አሁን እርሱ በእኛ ውስጥ በእኛ መካከል ይኖራል። ወንድሞቼና እህቶቼ ስትተኙም ስትነሱም አብሮን ያለው መንፈስ ቅዱስ ነው። አሁን ስንት ሰው መንፈስ ቅዱስ ተሞላ ብዬ ብጠይቅ በጣም በቁጥር ነው። ግን ታውቃላችሁ እናንተ ራሳችሁ ስላልፈቀዳችሁለት እንጂ መንፈስ ቅዱስ ሌላ ክራይቴሪያ የለውም። ቤታችሁ በኢየሱስ ከነጻ፣ ልባችሁ በኢየሱስ ከነጻ፣ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ ብሎ እንደ ጮኸ ኢየሱስ ዛሬም የእግዚአብሔር ጥሪ እንደዚህ ነው። ያጠጣናል፣ እሳት ያለብሰናል። የዛን ጊዜ ኢየሱስ ክርስቶስ ይታያል። ሃሌሉያ ሃሌሉያ። ኢየሱስ በእኛ ህይወት ውስጥ የሚከብረው በመንፈስ ቅዱስ አማካኝነት ነው። ባለፈው የዛሬ 15 ቀን ፓስተር አብርሃም ሲያስተምር ትዝ ይላችኋል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ አለ፣ ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት አይቻልም። ማለት ምን ማለት እንደሆነ ታውቃላችሁ? መንፈስ ቅዱስ በእኛ ላይ ሲመጣ ኢየሱስ ጌታ እንደሆነ ይገልጠዋል። ሃሌሉያ። በምን? በብዙ ምልክቶች፣ በብዙ ድንቆች፣ በብዙ ተአምራቶች ህይወታችንን ጌታን እንዲያከብር ያደርገዋል። እዚህ ላይ ላቁ። ጌታ ቢፈቅድ ሌላ ቀን ከዚህ ሐሳብ ቀጥዬ አካፍላችኋለሁ። ግን ዛሬ እንጸልይ። የምንጸልየው በአንድ ነገር ነው። ለመንፈስ ቅዱስ በኑሯችን፣ በህይወታችን፣ በቤተ ክርስቲያናችን፣ በግል ህይወታችን። አያችሁ እኛ የእግዚአብሔር ፕሬዘንስ የሚሰማን ቸርች ስንመጣ ብቻ ነው። ቸርችም ስንመጣ ሙዚቃ ስንሰማ ብቻ ነው ወገኖቼ። እግዚአብሔር ግን ስንተኛም አለ፣ ስንነሳም አለ።
ሲደክመንም አለ። ስለዚህ ዛሬም እንጠራዋለን። የምንጠራው ምን መሰላችሁ? አለ ጌታ ኢየሱስ ከጥቂት ቀን በኋላ መንፈስ ቅዱስ ሲመጣ በበዓለ 50 አንድ ቀን እዚህ ቆሜ ጸልይ ነበር። ጌታ ሆይ ምን ብለው ጸልየው ነው አንተን በዛ በበዓለ 50 እንድትመጣ ያደረጉ ብዬ ጸልይ ነበር አንድ ቀን። ግን ጌታ ምን አለኝ መሰላችሁ? እነሱ ስለ ጸልየው ጸሎት አይደለም አለኝ፣ ኢየሱስ ስለከበረ ነው። ዛሬም ኢየሱስ ከብሯል በህይወታችን። ዛሬም ኢየሱስ ከብሯል በመካከላችን። ዛሬም ኢየሱስ ከብሯል፣ በግርማው ቀኝ ተቀምጧል። ኃጢአታችንን በራሱ አንጽቶ በግርማው ቀኝ ተቀምጧል። ስለዚህ መንፈስ ቅዱስ በእኛ ህይወት ውስጥ እንዳይገለጥ፣ እንዳይወርድ፣ እንዳይፈስስ የሚከለክለው ነገር የለም። ያ ኢትዮጵያዊ ጃንደረባ እንደዚህ አለ፣ ውሃ ጋር ሲደርስ እንዳልጠመቅ የሚከለክለኝ ማን ነው ብሎ ጠየቀ። ዛሬም ጥያቄው ምን መሰላችሁ? በመንፈስ ቅዱስ እንዳትጠመቁ የሚከለክላችሁ ማን ነው? ፊልጶስ ያለው ነገር ምን መሰላችሁ? ከአመንክ ይሆንልሃል። ለኔና ለናንተም ዛሬ እግዚአብሔር መንፈስ የሚለን ከፈለከኝ ከተጠማኸኝ ይሆንልሃል። ወገኖቼ እኛ ትንሽ ልሳን ተናግረን የቆም ነው። መንፈስ ቅዱስ ግን ህይወታችን ውስጥ ሲመጣ እንሸፈናለን በማንነቱ። የእግዚአብሔር ክብር ይከተለናል። የእግዚአብሔርን ክብር ይዘን እንሄዳለን። በእግዚአብሔር ክብር እንሞላለን። የተቀምጠው የነበሩበት ቤት የሞላው እነሱ ውስጥ ለመግባት ብሎ ነው። ዛሬም በህይወታችን ውስጥ ጌታ ይሄን ማድረግ ይፈልጋል። እንጸልይ። ጌታ ሆይ እናመሰግናለን፣ እናከብራለን፣ እናደንቃለን፣ ከፍ ከፍ እናደርጋለን። አንተ ሕያው ነህ፣ ሕያው ነህ። ቃሎችም ሕያዋን ናቸውና እናመሰግንሃለን። ቃሉን በሰሙት ሁሉ ላይ ቆርኔሌዎስ ቤት ወረድክ መንፈስ ቅዱስ ሆይ። ቃሉን በሰሙት ሁሉ ላይ ወረድክ ጌታ ሆይ። ሕይወታቸውንም ለወጥክ፣ የአሕዛብንም ሕይወት ለወጥክ። እነ ጴጥሮስንም አስደነካቸው። አሁንም ዛሬ በመካከላችን ትገለጣለህና አመሰግንሃለሁ። መንፈስ ቅዱስ አከብርሃለሁ። ኦ ጌታ ሆይ አከብርሃለሁ። ስለገለጥክልን እውነት ጌታ ሆይ አመሰግንሃለሁ። ሃሌሉያ! ስለተገለጠልን እውነት እናመሰግንሃለን። አንተ ቅርብ ነህ። በእኛ ህይወት ውስጥ ክብርህን ልትገልጥ ስለወደድ ኢየሱስ ጌታ እንደሆነ እንመሰክር ዘንድ ሃሌሉያ! ኢየሱስ በእኛ ህይወት ውስጥ ታከብረው ዘንድ በመካከላችን በእያንዳንዳችን ህይወት ውስጥ ልትገለጥ ስለወደድክ እናመሰግናለን። ኦ ሃሌሉያ! እንፈቅድልሃለን፣ 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 እንፈቅድልሃለን ጌታ ሆይ በኃይል የእግዚአብሔር ልጅ ሆኖ የተገለጠውን ኢየሱስን ልታከብረው። ሃሌሉያ! እናንተ የሰቀላችሁትን እግዚአብሔር ግን የሞትን ጣር አጥፍቶ ያስነሳውን ኢየሱስ ክርስቶስን ያከብረው ዘንድ ይህንን መንፈስ አፈሰሰው እንዳለን ጴጥሮስ ኢየሱስ ክርስቶስ በመካከላችን ይከብር ዘንድ ያን መንፈስ በእኛ ህይወት ውስጥ እጅግ አብልጠህ ልታፈሰው ስላለ ሃሌሉያ! እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። የሰው እርዳታ አትፈልግም። የሰው እርዳታ አትፈልግም። የሰው ብልሃት አትፈልግም። አንተ ራስህ ትሰራለህ። አንተ ራስህን ትገልጣለህ። አንተ ራስህን ያለ ምስክር አልተውክም። ሃሌሉያ! ሃሌሉያ! ስለዚህ አመሰግንሃለሁ። ፔራሎር ለቤትያ ማሳ ክብር ሁሉ ለአንተ ይሁን ጌታ ሆይ። አንተ ልትልቅ ይገባሃል። አንተ ልትልቅ ያስፈልጋል። አንተ ልትልቅ ያስፈልጋል። አንተ በእኛ ህይወት ውስጥ ከፍ ልትል ልትከበር ይገባል። ከመንፈስ ቅዱስ በስተቀር ማን ሊያከብርህ ይችላል? ሃሌሉያ! በጉባኤያችን፣ በመድረካችን፣ ሃሌሉያ! በህይወታችን፣
በቤታችን በልጆቻችን የምትከብረው አንተ ራስህ ነህና። ሃሌሉያ። የታወሩት ሲያዩ፣ ደንቆሮች ሲሰሙ፣ ዲዳው ሲናገር፣ ሃሌሉያ፣ አጋንንት በስምህ ሲወጡ ጌታ ሆይ እናመሰግንሃለን። ጌታ ሆይ እናከብርሃለን፣ እናመሰግንሃለን። ኦ ጌታ ሆይ ኢየሱስን ሰጠን። ሃሌሉያ። ኢየሱስን ሰጠን። በኢየሱስ አነጻን፣ ገዛህን፣ በደሙ ገዛህን፣ የራስህ አደረከን፣ የክብርህ ማደሪያ አደረከን። ስለዚህ እናመሰግንሃለን። በዚች ምሽት በመካከላችን ስለምትገለጥ ስለተገለጥክም አመሰግንሃለን። አሁንም ራሴን ሰጠው፣ ይህንንም ሕዝብ ሰጠው። ጌታ ሆይ ውረድና የወደድከውን በመካከላችን ስለመጣህም ስለምትሰራም ማንም ስለማይከለክልህ አመሰግንሃለሁ። ክብር ሁሉ ለአንተ ይሁን፣ ምስጋና ሁሉ ለስምህ። ቃልህ መጥቶልናልና፣ ቃልህ አግኝታናለችና በሕይወታችን ስለምትሰራ እናመሰግንሃለን። ክብርና ምስጋና ታላቅነት ሁሉ ከዘላለም እስከ ዘላለም ለአንተ በኢየሱስ ክርስቶስ እንዲሁ አምላኬ ነው የነፍሴ ጥማት፣ ነው የነፍሴ ጥማት። አገኘሁህና ጥሜን አረካኸው፣ ግን ደሞ እርካታዬ አንተ የሚያስናፍቅ ነው። አሁንም ልቤ ይፈልግሃል፣ በነገሮች መሃል ሐሳቤ ወሰዳል። ወዳንተ ይሄዳል ልቤ ለሃ የነፍሴ ጥማት። ልቤን የወሰድከው አንተ ካለህበት ከምትገኝበት ልቤ ትኩረት ያይኔ ደግሞ ፍዘት የጆሮዬ ጉጉት ድምፅን ለመስማት በእጅ ለመለካት ክብር ነው ውበት ጥማቴ፣ በሰማዩ ስርዓት ተወስዷል መሻቴ።